አንበርብር ይባላል። የሁለት ልጆች አባት ነው። እድሜ ልኩን የለፋበትን ገንዘብ ከተበላ አንደኛ ዓመቱን አሁን ህዳር 17 ይደፍናል። ከዛ በኋላ ነው የህይወት ለዛው የጠፋበት። መኖር ደክሞታል። ሜዳ እያሳዩ ቤት እንደሸጡለት ሲያስብ እንደው አንዳች ነገር አስነክተውኝ ይሆን ወይ እያለ ራሱን ይጠራጠራል። አፈቀቢ የሆነ ሰው አረንጓዴ ሜዳ እያሳየ ነው ለዓመታት ያጠራቀማትን ጥሪቱን ቀምቶት ሄደው። ከዛ በኋላ የሪል ስቴት ማስታወቂያ በሰማ ቁጥር ሰውነቱን ይነዝረዋል። እነዚህ ሌቦች፣ ቀማኞች እያለ ድምፁን ከፍ አድርጎ እንደ እብድ ይጮሃል። የዛሬ 6 ወር ገደማም አንድ ወዳጁ እንደዚሁ ለአንድ ሪል ስቴት ብር ሊከፍል እንደሆነ ሲነግረው አስጠንቅቆት ነበር። ግን ሊያስቆመው አልቻለም። ከፈለ። ስልኩን አነሳና ነግሬህ ነበር የምትለዋን ቃል አፉ ላይ ያቀባበለ ለወዳጁ መደወል ጀመረ። ለተወሰኑ ሰከንዶች ሰላምታ ከተለዋወጡ በኋላ አለው። ያ ቤትስ እንዴት ሆነ ብሎ ጠየቀው። መልሱን አስቀድሞ ገምቷል። ወዳጁ በስልኩ የሰጠው ምላሽ ግን እንደ መብረቅ ጆሮ ላይ አቃጨለ። አሁን ቀለም እየቀባን ነው፣ ሚያዝያ 30 ተረክበን አሁን እያሰማመርነው ነው አለው። ሊያምን አልቻለም። ብቻውን በረሃ ላይ የቆመ መሰለው። ድንጋጤውን ዋጥ አድርጎ የድርጅቱ ስም ማን እንደሆነ ጠየቀው። ጃምቦ ይባላል፣ እንደውም ሳር ቤት ነው ምናምን፣ አሁን ድጋሚ ሽያጭ ጀምሯል፣ በሱ ትካሳለህ ሞክረው ብሎት ስልኩን ዘጋው። አቶ አንበርብር ጊዜ አላባከነም። በነጋታው ተነስቶ ሳይቱን ለማየት ሄደ። ገና ከሩቅ ሲያየው ህንፃው የሚታይ ነገር እንዳለው ተረዳ። 5ኛ ፎቅ ላይ ደርሷል። ይሄም አንድ ነገር ነው አለ ለራሱ። ቦታው ላይ ካሉ ሰራተኞች የተወሰነ መረጃ ከወሰደ በኋላ ምንም ጊዜ ሳያጠፋ ወደ ውሉ አመራ። ለጠበቃ አሳየው። ውሉ ግልጽ ነው። ማስረከቢያውን ቀን ቁርጥ አድርጎ ሰኔ 30 2019 ስለሚል ጠበቃ ወዶታል። አቶ አንበርብር ወደ ድርጅቱ ተመልሶ ያለ ምንም ቅድመ ሁኔታ 10% ከፍሎ ሌሎችም ከ440 ሺህ ብር ጀምሮ ሳር ቤት ላይ የቤት ባለቤት እንዲሆኑ ጥሪ አቅርቦ ወደ ቤቱ ተመለሰ።